በደቡባዊ ሜክሲኮ በምትገኝ አንዲት ደሴት የተፈጸመው ድርጊት ዓለማዊውን ብቻ ሳይሆን መንፈሳዊውን ዓለም ጭምር የሚነካካ የሰው ልጅ በዙሪያ የሚከሰቱ ክንውኖችን አሁንም በቅጡ መረዳት እንዳልቻለ ያሳየ ነው ማለት ይቻላል። ይህ የምታዩት ደሴት በሜክሲኮ ብቻ ሳይሆን በመላው ዓለም የሚታወቅ በዛው ልክ የሚፈራ ደሴት ነው። ይሁን እንጂ አሁንም ከመላው ዓለም ቱሪስቶች ወደ ስፍራው የሚፈልሱበት አነጋጋሪ ደሴትም ጭምር ነው። ይህ በሺዎች የሚቆጠሩና የመናፍስታት ኃይል የተሞሉ አሻንጉሊቶች የተንጠለጠሉበት ደሴት ዶል አይላንድ ወይንም የአሻንጉሊቶቹ ደሴት ተብሎ ይጠራል። የሜክሲኮ መንግስት ደሴቱ በርካታ ቱሪስቶችን እየሳበ መምጣቱን በማየቱ ደንብ አውጥቶና ትኬትም እየቆረጠ የሚያስጎበኘው ስፍራም ሆኗል። ስለ ዶል አይላንድና አስፈሪ ታሪኮቹ በጥቂቱ እናስቃኛችሁ። በደቡባዊ ሜክሲኮ ሶቾሚልኮ በሚባል ስፍራ ከሚገኙ ደሴቶች በአስፈሪነቱ የሚጠራው ዶል አይላንድ ለታዋቂነቱ ምክንያት የሆነው ክስተት የተፈጠረው እንደ ኤሮፓ አቆጣጠር በ1950ዎቹ ነው። የዚህ ቦታ ስም መነሳት ጀምረው ዶን ጁሊያን ሳንታና ባሬራ የተሰኘ ግለሰብ ወደዚህ ቦታ መምጣቱን ተከትሎ ነው። ዶን ጁሊያን በከተማ የሚኖሩ ቤተሰቦቹን ትቶ ወደዚህ ስፍራ ያቀናው ከከተማው ግርግርና ጩኸት ነጻ የሆነ የብቻ ዓለምን ለመስረት አቅዶ እንደሆነ ይነገራል። በደሴቱ በነበረው ቆይታም የጓሮ አትክልቶችን በመትከልና አሳ በማስከር ይተዳደር ነበር። ይሁን እንጂ ይህ ሰላማዊና በብቸኝነት ይገፋው የነበረውን የረበሸ አንድ አስቀያሚ ክስተት በአንዱ ቀን በድንገት ይከሰታል። እንደተለመደው ዶን ወደ ጓሮ አትክልቶቹ የሚወስደውን መንገድ ይዞ በመጓዝ ላይ እያለ በአንድ ቦይ ውስጥ አንዲት ልጃገረድ ወድቃ ይመለከታል። በተፈጠረው ነገር ክፉኛ የተደናገጠው ዶን ይህ ክስተት መንፈሱን የረብሸው ጀመር። በልጅቷ ሞት ስሜቱ የተረበሸው ዶን አሁንም በዚሁ አካባቢ በሚያልፍበት ወቅት አንድ አሻንጉሊት በውሃ ላይ ስትንሳፈፍ ያገኛል። እናም ዶን ይህ አሻንጉሊት የልጅቷ ሊሆን እንደሚችል በማመኑ ጥሎት ሊሄድ አልፈለገምና ይዞት ወደ ቤቱ ይመለሳል። ይሁን እንጂ ልጅቷ ሞታ ካገኘበት ቀን ጀምሮ በልጅቷ ሞት መንፈሱ መጨነቁ ይበልጥ እየጨመረ መጣ። ጭራሹንም አሻንጉሊት መልስልኝ የሚል አስፈሪ የመንፈስ ድምፅ እንቅልፉን ይነሳው ጀመር። በልጅቷ ሞት ክፉኛ ቢያዝንም መንፈሷን ያሳርፍ ይሆናል በማሰቡ በቦዩ ላይ ያገኘውን አሻንጉሊት በመኖሪያ ግቢው በሚገኝ ዛፍ ላይ አንገቱን አስሮ ያንጠለጥለዋል። ይሁን እንጂ አሁንም ቢሆን የልጅቷ ኬራ ሊላቀቀው አልቻለም። በተለይ ሲመሽ ሙሉ ደሴቱ በልጅቷ መንፈስ እንደሚሞላና ሌሊቱ የስቃይ እንደሚሆንበት ይናገር ነበር። ዶን ለዚች የልጅቷ አሻንጉሊቴን የሚል ጥያቄ መፍትሄ ያደረገው ነገር በየዕለቱ አሻንጉሊት እየፈለጉ ማምጣትና በደሴቷ ላይ ባሉ ዛፎች ላይ ማንጠልጠልን ሆነ። እናም ጠዋት ከእንቅልፉ ከነቃ በኋላ ስራው በየመንደሩና በየቆሻሻ መጣያ ስራው እየዞሩ አሻንጉሊት መሰብሰብ ሆነ። በዚህ ሁኔታም ቀናትን፣ ሳምንታትንና ዓመታትን ያስቆጥር ገባ። ይህ ለበርካታ አስርተ ዓመታት የተካሄደ የአሻንጉሊት ፍለጋና በየዛፉ ላይ የማንጠልጠል ሂደት እንደ ኤሮፓ አቆጣጠር በ2001 በአንድ አሳዛኝ ገጠመኝ ተደመደመ። ይኸውም የደሴቲቱ ብቸኛ ነዋሪ የነበረው ዶን ጁሊያን ሳንታና ልጅቷ ሞታ ያገኘበት ቦይ ውስጥ በተመሳሳይ መንገድ ሞቶ ተገኘ። በርካቶች ሊያረጋጋውና ምላሽ ሊሰጠው የሞከረው የልጅቷ መንፈስ ራሱን እንደወሰደው ሲናገሩ፣ ሌሎች በበኩላቸው ነገሩን ተራ ገጠመኝ ነው ይሉታል። ደሴቱ ዛሬ ያለችበት ሁኔታ የዚህ የዶል ታሪክ አስፈሪ ከሚባሉ እውነተኛ ታሪኮች አንዱ እንደሆነ በመቆጠሩ ከፍተኛ ቁጥር ያለው ቱሪስት ወደ ስፍራው ያቀናል። በዚህ ደሴት ውስጥ አንዳች መተት የተሰራባቸው ይመስል አይኑ የጠፋ፣ እጁ የተቆረጠ፣ ጸጉሩ ካናቱ የተለየ ብቻ አካላቸው የጎደለ አሻንጉሊቶች በየዛፎቹ ቅርንጫፍና በየአጥሩ እንጨት ላይ ተንጠልጥለው ይታያሉ። በዛም ላይ ፀሐይና ዝናብ በተፈራረቀባቸው ቁጥር የአሻንጉሊቶቹ መልክ በጣም አስፈሪ እየሆነ መጥቷል። የንፋስ ሽጉታ ባለፈ ቁጥርና አሻንጉሊቶቹ ሲንቀሳቀሱ የሚፈጥሩት ድምፅ የእውነትም አንዳች አስፈሪ ስሜትን ይፈጥራል። አንዳንድ ቱሪስቶች እንደውም ልክ እንደ ዶን አሻንጉሊቶቹ በሹክሹክታ ሲያወሩ ሰማን ሲሉ ይደመጣሉ። ይህ ስፍራ በሰዎች ዘንድ ካሳደራቸው ከፍተኛ ፍርሃት አንጻር የሀገሪቱ መንግስት በቀን ብቻ እንጂ በማታ እንዳይጎበኝ እግድ አውጥቶበታል። ዛሬ ላይ በርካታ ቱሪስቶች ወደ ስፍራው በመጓዝ ደሴቷን ይጎበኛሉ። ከደሴቱ ጎብኚዎች አብዛኞቹም አሻንጉሊት ገዝተው በመሄድ እንደ ስጦታ አንጠልጥለዋቸው ይመለሳሉ።